ይሄ ግጥም ጃለላኮ ዳኛችን ይላልና ዶርሚቴሪ ላይፍ ላይ የጻፍኩት ግጥም ነው እና ጃለላኮ ማለት አይ ቲንክ ሁለተኛ ዓመት እያለን ለ5 ሆነን ነበር ለ6 ሆነን ነበር የምናድረው። እኔ ያለው አማኑኤል ቢቢ ነበር ምሉኝ። ሌላኛው አማኑኤል አቶ የሚባል ልጅ አለ፣ የከፋ ልጅ ነው፣ አቶ ነው የምንለው እሱን። ሌላኛው አንሳር ሱሩር ኢብነ ጀማል አለ፣ አንስሽ ነው የምንለው። አማን ኢልያስ የሚባለውን ደግሞ የአርሲ ልጅ ነው፣ አማን እሱም ጃላላ ነው የምንለው። አሌክስ ደግፌ የሐዋሳ ልጅ ነው፣ እሱን ደግሞ አሌክስ ነው የምንለው። እንግዲህ አለማየሁ ደግፌን ማለት ነው። እና አሪፍ ጊዜ ነበር የምናሳልፈውና በጣም የሚገርም ጊዜ ነበር የምናሳልፈው። አሪፍ የሚገርም ዶር ነበር። ሚስዩ ወዳችኋለሁ፣ ደግሞ ናፍቃችሁኛል፣ ደውሉ ተው እና እዛ ላይ የጻፍኩት ግጥም ነው። ጃለላ በጣም ነበር እና ዳኛችን ነው፣ የዶርማችን ዳኛ እሱ ነው የሚያስታርቀን ምናምን ያው ለጨዋታ ለፋን ማለት ነው። እነ ዳኛ እንደ ሊደር ነው እሱ፣ እንደ ካቦ ምናምን ነው የምንለው። እና ጃለላ በጣም የሆነ ዶርማችን ላይ ትልቅ ቦታ ያለው ልጅ ነው። በጣም ብዙ ኢቨንቶች አሉ ከሱ ጋር በተገናኘ። በተለይም እንሻል አካባቢ ኦሮሚፋ ብቻ ነበር የሚችለው እና ከሱ ጋር የምንግባባው በእንግሊዘኛ ነበር እና ሁሉም የቻለውን ያክል በእንግሊዘኛ እንትን ይል ነበር እና ከዛ ጋርም ተያይዞ ከሱ ጋር ብዙ ኢቨንቶች አሉ። በእንግሊዘኛ ነበር ኤቭሪባዲ ከሱ ጋር የሚያወራው እና ኢቨንቶቹን ልንገራችሁ። ገና ግቢ እንደገባን እንሻል አካባቢ ላይ አናቶሚ እየተማርን ነበር። ሚስተር ሚሊ እንወዳለን ሚስተር ሚሊ። እና አናቶሚ ስንማር ሚሊ የሆነ ጥያቄ ጠየቀውና ታውቃለህ አለው፣ ጀለላን ማለት ነው። እና ጀለላ አታቅም። ምን አታቅም ማለት ግራ ገባው። አስተማሪያችን ግራ ገባው። አታቅም አለው። አታቅም ስል በኋላ ላይ ተረዳው ማለት ነው ሚሊ። እና በኋላ ላይ ተረዳው። ብዙ ገጠመኞች አሉ። በተለይም እኔን ብዙ ጊዜ ነበር የሚያስቀይመኝ። በተለይ አሪፍ ነገር ያረኩለት ቀን ያስቀይመኛል። ለምሳሌ ልንገራችሁ። የሆነ ቀን ኢፒዲሞሎጂ ፈተና ነበረን እና የሆነ ጥያቄ ጠየቀኝ ምናምን ነገርኩት። እኔ ነገርኩት ነገር ፈተና ላይ ራይት ጻፍ ላይ መጣ ማለት ነው። ሰው በደንብ ጽፎታል፣ አሪፍ በቃ አግኝቷል። እና ከ5 ፖይንት ምናምን ነበር የሚያዘው፣ ከ10 ፖይንት ከ5 ምናምን ነበር የሚያዘው፣ ከጥሩ ፖይንት ነበር። ከዛ መለሰና እየሮጠ መጣ። ቢቤት አለ እያለ መጣ። ዶርም አካባቢ ምናምን ከፈተና ወጥቶ ከዛ የዛን ሳመውን እንካ ግባልኝ ምናምን መባባል የተጀመረበት ወቅት ነው። እንካ ግባልኝ ምናምን መባባል የተጀመረበት ወቅት ነው። ከዛ ጃለል ምን ይለኛል? ቢቢ እያለ መጣና እንካ ይግባብና በእናትህ ቴንኪው። ምንድነው ጀለል አንተ ነገርከው ነገር ሁሉ እኮ ፈተና ላይ መጣ ምናምን። እና ጀለል አስቀይሞኝ ነበር። እንግዲህ ያስቀይማል ጥሩ ነገር ተታረጉለት። በተለይ ሌላ ቀን ራሱ እሱ ከላይ ነው አልጋው፣ የሱ አልጋ ከላይ ነው፣ እኔ ደግሞ ከስር ነበር። እኔ ሶኬት ያለበት ነው ምናምን። ያው እኔ የቅርብ ልጅ ስለነበርኩ በጊዜ አሪፍ አልጋ ከስር ነበር ቀድሜ የሚይዘውና ከዛ ፒሲ ዘጋበትና ባትሪ እንድሰካለት ፈልጓል። ምን ብለኝ ጥሩ ነው ቢቢ ያለ በእንቅልፍ ወይዬ ና እስቲ አንዴ ተሰካ። አይ ጀለል ያላለው ነገር የለም። ባይዚ ሁሉንም አስቀይሟል። እያንዳንዱን ሰበብ አድርጎ ሰድቦናል ለጉድ ማለት ነው። እና ከዛ ውጭ ጀለል ፍቅር የሆነ ሰው ነው። ፋይናሊ ግን 4ኛ ዓመት ላይ አማርኛ ለመደ። ሌሎች ሀዲሳ ምናምን ሳይቀር ነው ለምዶ የወጣውና በጣም ጎበዝ ልጅ ነው። ጀለላ እኮ እንደምና ሚስዩ ግን ደውል ተው ጠፍታል። ኤኒሃው ወደ ግጥማችን እንመለስ። ጀለላ እኮ ዳኛችን፣ የዶርማችን ድምቀት ጃለላ ገናና፣ ቴንሽን ገዳይ አይበገሬው ጀግና፣ የፈጣሪ ስጦታ ውድ መኩሪያችን፣
ጃለላኩ አድባራችን ለአቶ ማይወግን ቢቢን ወግሞ ፍርድ ማያዘነብል ወንበሩን ተጠቅሞ አሌክስንም ይገስጽ ካጠገቡ ቆሞ ዶርሙ እንዳይበጠብጥ ነገር አጣሞ አንስሽንም አቅፎ የሚቀበል ሲሞ ዘው ብሎ ሲገባ የትም ተኮርኩሞ ብጥርም ሊያታለን አቶ አሽኮርምሞ እሱ ሊነግስብን ጀለላን አጋድሞ ጭሮ ቢበትንም ነገር አሳትሞ እንደሚሻል ገበን ያው እንደወትሮ ጀለላን ማንገሱ አቶን አስቀይሞ እንሰግናለን።